እንስሽ በሚገርም ሁኔታ ፍጹም ጤንነት ላይ አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለኔ ብቻ ነገርከኝ ምስራች ለባለቤቴም እንድትነግረው ነው። ማመጠሪያ ነው። ጎበዝ አንበሳ ነሽ እኮ በእናትሽ። ይሄ ሪሞት ነው። አንበሳ ይላል። ጎበዝ እኮ ነሽ። እያያችሁ አትሄዱም እንዴ? ምን ይመሳሰላል? ኧረ ዝም በል እባክህ። God have mercy upon Kasongo yeye Mubali naga Kasongo Hello የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱ ማይም አይኑ ትልቅ ነው ሄሎ ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በጣም ዘና የምትሉበት አሪፍ ሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ እንድታዩ እንዲሁ ደግሞ ከወደዳችሁ ደግሞ ላይክ እና ለሚታቁ ሰዎች ደግሞ ሼር እንድታደርጉ እላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለኔ ብቻ ነገርከኝ ምስራች መልካም ዜና። ጥሩ ምንድነው? እንኳን ደስ አለ አቶ ቴድሮስ። ባለቤትህ 4 መንታ ልጆችን አርግዛለች። አይዞህ። እውነት ነው? ፍቅር የአራት ልጆች አባት ላደረገኝ ደስ አይልም? በጣም አዎ፣ በጣም ደስ ይላል። በጣም ደስ ይላል። ህዝብ ልንሆን ነዋ። አዎ፣ የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነዋ። ደስ ይላል። ይህንን ክብራይ ዘንድ የመረጥከኝ እኔ ማን ነኝ? የቱ ጽድቄ ነው? አይዞህ ወንድሜ አይዞህ። ደስ ይላል። ምንም ማድረግ አትችልም ጌታው እንጂ እኔ ልጅ ላሳድጋል። ክልል ጠየው ህዝብ ልምራሉ። በቃ ልጆቹን ወደዚህ ምድር ታመጣቸው። ምን ወደ አንተ ከፍትልኝ አረባም ከዚህ በኋላ በጣም ከባድ ነው። በአንድ ጊዜ 4 ልጆች ማለት ምን ያህል እንደሚከብድ አንዱ ራሱ ይታወቃልና እሱ ደግሞ 4 ልጆች ሲመጡ ያው ክልል ሆኑ አለ። እንግዲህ ምንም ማድረግ አይቻልም። ቻለው እንግዲህ በምትችለው አቅም ለማሳደግ ሞክር። ይመቻችሁ። ላክሽ። እሺ 1 2 3 ጀምሪ። ይሄ ማመጠሪያ ነው። ጎበዝ አንበሳ ነሽ እኮ በእናትሽ። ይሄ ሪሞት ነው። ምንድነው ታዲያ? ጎበዝ እኮ ነሽ በእናትሽ። ቀጥይ። አንተ ደግሞ የኔ ነህ። አንተ የኔ ነህ? ሂጂ አንቺ ካሜራ ክረዝ ብለሽ አይደለም ተጥራሽ አዘዋ መሄጃ ያለውን ብለሽ ነው አይደለም? መሄጃ ያለውን ብለሽ ነው እንደዚህ የምትቀልጂው። አይዞህ አባት። አይ ካሜራማን ተጫወተችበትን ይመስል Mama yangu game over ወይኔ የተረገሙ ናቸው። ድንግጥ አለች እኮ እሷ የመተዋት መስሏት። እነሱ ሰላም ይባባላሉ። ኧረ ሰላማቸው ይጥፋ። ወይኔ በጣም ተናደደችው። በጣም ድንጋጤዋ ከባድ ሆነ። ይመቻችሁ እንግዲህ። ለማንኛውም የስራችሁን ብሉ። ምንም ማለት የቀበጡ ይላል። እያያችሁ አትሄዱም እንዴ? ምን ይመሳሰላል? ኧረ ዝም በል እባክህ። ምን ማለት ነው? ጭራሽ ልሰነዘር ድንጋይ ራስ ትላለህ እንዴ? እውነት ነው። የቀበጡ ይላል። አሁን ቢያንስ እሺ ከፍ አድርግልኝ። የቀበጡት ይላል። እውነት ነው። ምን ያርበጉት እነሱ? መንገዳቸው እየሄዱ ነው። እሱ ራሱ ነው ቀብጠው መጥቶ የተጋጫቸው። ከዛ ደግሞ ጉራ ይላል። ደግሞ እንኳን ሰሩልኝ አባቴ። ይማቼ
ወይኔ ኧረ ሞተረኛው ነፍሴ አይማርም። ቀስ ብለህ ሄደህ አትነዳም እንዴ? ወይኔ ቆልያ ነው ያገፋፋላት። እኔ ወሲመች አባቴ God have mercy upon mama yangu game over. ኧረ በስመ አብ እነዚህ ልጆች የተረገሙ ናቸው። በሄዱበት ቦታ እንደዚህ ሰውን እያሳቀቁ ይሆናል። ና ልብ ካለ እኔ ላይ ሞክሩት። በቦክስ ነው የሚሰጣችሁ። እኔ ወዚህ መቻችሁ እናታችሁ ፈታ በሉበት። Kasongo yeye. ምንድን ነው Kasongo mbona wewe. Songa libala. Oh yeye. እውነት ነው። ወይኔ በላቸው። ስልኳን የተቀበለ መስሎ ስሊፐር ተቀብሎ ሄደ። የምናን ሌባ እንደሆነ ስግብግብ ሌባ ነው የሚባለው። እኔ ወይስ አልተሳካለ። እኔ ሞክር፣ ሌላ ቻንስ ሞክር። ይመች አባቴ። ሄሎ ታውቋል እንዴ? ሳቆ ነው መንገድ ላይ አግኝቶ ጥምጥም የሚልበት ምንድን ነው የሚባለው? አሁን እንግዲህ ኧረ ከባድ ነው፣ እውነት ከባድ ነው። የማያውቀኝ ሰውዬ ዝም ብሎ መጥቶ ጥምጥም ስልብኝ ምን አይነት ውሳኔ እንደሚወስድበት ታየኝ። በቃ ዝም ብዬ ታየኝ። ኤኒዌይዝ አባቴ ይመች፣ ምንም ማድረግ አይቻልም። እሺ ለመጸለይ ስትሞክሩ ሞክሪ እንደገና። ቤዛ ግን ፈጣሪ ያለ ብለሽ ታምኛለሽ? አረ ምንድነው የምታወሪው? ቤዛ ምንድነው የምታስቢው? ወይኔ ፈጣሪ ይቅር በለኝ ፈጣሪ። ጌት ነው ማመጣቸው። ምንድነው የሚሻለኝ? እሺ ሬኒ ቤስ ይመቻቸው። በዙ ይሄ ትምህርታዊ የሆነ ነገር ነው። እኔ ማሳቅ ሳይሆን መሳቁን ብቻ ሳይሆን የእሷ ድርጊት ነው ያሳቀኝ እንጂ ይሄ ትምህርታዊ የሆነ ነገር ነው። አንዳንድ ጊዜ እንደዚህ ያለ በቃ ይሄ ሪያሊቲም አለ። አንዳንድ ጊዜ ልንጸልይ ስንል የሆነ በቃ የማይሆን ነገር እንድናስብ እንደዚህ አይነት ነገሮች እንድናስብ የሚያደርገን ነገር አለና ይሄ እንግዲህ ያው ትምህርታዊ የሆነ ነገር ነው። እንደዛ የምትደረጉ ወይ ደግሞ እየሆናችሁ ያላችሁ ሰዎች እንግዲህ ትምህርት ይሆንላችኋል። ጠንከር ብላችሁ ጸሎት እንድታደርጉ ነው። ኤኒዌይስ ያሳቀች አክሽን ነው እንጂ በጸሎቱ አይደለም። ኤኒዌይስ ይቅርታ በሉኝ። እንዴ ኦ ማይ ጋድ ይሄ በጣም ከባድ ነው። በዙ ስልኩን ተቀብላ ከዛ ሽጉጥ ንዝዝ አባቴ ነምዚ ላይ ነው እንደምትጫወተው። ታዲያ ስልኩ ጥፋ እንጂ ብሩን ጥፋ፣ ስልኩን ጥፋ፣ ወደ ቤት ሂድ። አዛዘነኝ፣ እውነት ልጁ አዛዘነኝ። ምንም ማድረግ አይቻልም። ኤኒዌይስ ይመቻቸው። የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ፣ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብዬ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው። መጨረሻ ላይ የሞቱ መስሎት ነው ትቶት ሄደው ወይስ አምልጠው? አይ ሞቻለሁ። ሞተው ስሞት ጥለው ምንድን ነው የገባችሁ ሰዎች ካላችሁ እስቲ ኮሜንት ላይ ሐሳባችሁን አስቀምጡልኝ። እኔ ምንም አልገባኝም። ሞትኩት ይላል፣ ገደሉኝ ይላል። እንግዲህ ምን እንደሆነ ከዛ ተነሳው ይላል። መንፈስ ሆነ እሱ ራሱ ማለት ነው። ኤኒዌይስ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ጥያቄ ሆነብኝ፣ ለእኔም አልገባኝምና መሀይም አይኑ ትልቅ ነው። እግዚአብሔር ምስክሬ ነው። መሀይሞች ነው ያዋቸው እምቧይ ያክላል አይናቸው። እርግብ እኮ አይደል፣ በቃ ፈጣጣጣጥ ብሎ የመሀይም አይን ፈጣጣ ነው። ልጅ በቃ ሸንኮራውን እንዴት ይብላ እስቲ። አይኔ እንዴት ነው? ማይም ነኝ እንዴ? እስቲ አይ ሞጣ እኮ ነምሱ አይማር ኮሜዲ የሆነ ሰው ነው። እና ኤኒዌይስ ይመቻችሁ።
አይናችሁ ትልቅ ሆናችሁ ሰዎች ማይም ናቸው ብለውናል። እንግዲህ ያው ምንም ማድረግ አይቻልም። ስድቡን እንቀበለዋለን። እኔ ወዚህ መጫጭ ሄሎ ምንድነው? በቦታ ብትሆኑስ ግን ይላል። ሄሎ አሃ ሄሎ እናቴ ማዘሬ ብሉ እንጂ አባቴ ሄሎ ሄሎ የእናቱ ለታን ባሳዳለህ እንደግነቷ ብዙ መሆኑ ነው ካለሁ ወላጅ እናት እኮ ፍጹም በመንፈሷ በጣም የሚገርም እናት ናቸው። እውነት ማለት የብዙ ኢትዮጵያውያን እናት ባህሪ ነው፣ እናቶች ባህሪ ነው ይሄ ማለት ነው። እናቶች በቃ ይሄ ነው ባህሪያቸው። በቃ ልጅ ራሱ ሰው ልጅ ራሱ በልቶ የጠገበ የማይመስላቸው በጣም አዛዛኝ የሆኑ ልብ ያላቸው እናት ኢትዮጵያዊ እናቶች አሉና ለኢትዮጵያ እናቶች እንግዲህ ክብር ይገባዋል። እውነት እኔ እንጃ ይሁን ልብ የሚነካ ወይ ደግሞ ይሄ በጣም ደስ የሚል ቪዲዮ ነው። ኤኒዌይስ ትማሩበታላችሁ ብዬ አስባለሁ። ደስ የሚል ቪዲዮ ነው። እናቶች ይኖሩልን። ወገቤን ይላል እናት በእናትሽ ነይ እስኪ እናቴ አንዴ አግሽ አይዞሽ ነይ ወይኔ እንግዲህ ሻርፕ ስጭኝ እስኪ ትንሽ ደርሰሻል እንዴ? አዎ ደርሻለሁ። አይዞሽ አይዞሽ እኔ እናት አይዞሽ ቆይ እኔ ልስር ቆይ እኔ ልሰርልሽ ቆይ ረኒ ልጅቱ አይደነገጠችው። ድንጋጤ እንዳይመስላችሁ እንዴ! ኧረ በእናትሽ ምን አይነት ጊዜ ላይ ደረስን? ኧረ እኔን ከመረጥሽ ቴዳ ይላል ወትሽን ለአንዴና ለመጨረሻ ጊዜ ነው መቀየረው። እስኪ መጀመሪያ ራስን ከቀበሌ ቤት አላቅ። እኔን ከመረጥሽኝ እንደ እንቁላል ነው ተንከባክቤ ማኖርሽ። ቀረባ ይላል። ሲጀመር እንቁላል በስም እንጂ በልቶ አያውቅም። እኔን ከመረጥሽኝ የኔ ፍቅር የሸማቾች ዘይትና ስኳር ሰልፍ እኔ ነው የምጋፈጥ። እስቲ ከቀበሌ ውጣ ዴ አውት ኦፍ ዘ ቦክስ አስብ። ሰማለህ? ሴት ልጅ ከወንድ ልጅ ሁለት ነገር ትፈልጋለች። አንድ ኢኮኖሚካል ፍሪደም፣ ሁለት ደህንነቷን የሚያስጠብቅላት። አንተን ደግሞ እንደማይ ለራስ ደህንነት ያስፈልጋል። አሁን ነው ያንቺን ደህንነት የሚያስጠብቅ። አሁን የዝም ብሎ ሲታይ እኮ ከባልነት ለሹገር ዳዲነት ይቀርባል። ድንገት ጭንሽ ስር ነው የሚሞተው። እሱን መድኃኒት ከምትሰበስቢ እኔን በጊዜ ሰብስቢ። እኔ ለውድ ፍቅሬ ስል ሞት አልፈራም። ጃክበይ እኔ ሰምጬ አንቺን ሕያው ነው ማደር። ረሰከሰ በቃ እንደ ሞት አስቢውና ከኔ ጋር ሁኚ የኔ ሮዝ። ወይጃ በቃ እዚህ በላይ ምንም የምለው ነገር የለኝም። አንድ ነገር ግን ሳልነግርሽ መሄድ አልፈልግም። ምን አላት? አንተ ፍቅሬ ምን ብለሃት ነው? እኔንም አራድ ሪስክ ትወስዳላችሁ። ለእናንተ ነገራችሁ እንግዲህ ያውስ ጉዳችሁ። ኧረ ኤኒዌይስ ይመቻችሁ። ኧረ ሳከሳ እንዴት እንደሚሰክሷት ግን ወደዚህም ወደዛ ማለት እንግዲህ ልጅቷ መሀል ላይ ምን ትሁን? ወደዚህም ስትል በጣም ኃይለኛ የሆነ ምላስ አለ፣ ወደዚህም ስትል ኃይለኛ ከባድ የሆነ ምላስ አለ። ግራ ተጋባች ልጅቷ። ኤኒዌይስ ይመቻችሁ። ላይክ ሼር አድርጉት ይሄን ቪዲዮ። ከተመቻችሁ ኮሜንት ላይ ሐሳባችሁን ስጡኝ። አሁን እንዳይወርቁ ያዛል እንካ ኬኩን ባናታቸው እንዳይገባ ማይሆንም ነቀለው። ቆይ ቤቱን እንዳያቃጥሉ በጎን በቃ ወለካላ አለ ወለካላ ገፉት እኮ በጎን የገባው አንተ ተረከራር ግን ማለባ አበርተነ ማለማን እንትኑን ጉዴቱት እኮ ጉዴዳ ነው ይሄ ጉዴዳ ዋዲር ከብት ከቻቡቂ ሰገረዳ በዛ እንካ እንዴ ጥያቄ ብቻ ልጠይቃችሁ። እኔ ይሄ ነገር ፉ ተብሎ ጠፋል እንዴ? በራሱ ነው ያው ፈንድቶ የሚያልቀው።
እንጂ ውፍ ተብሎ እንደ ሻማ የሚጠፋ አይደለም። ኧረ እኔው ሲመቻችሁ ምን አይነት ቪዲዮ ነው የሚሰሩት? እውነት የኢትዮጵያ ቪዲዮዎች እኮ እንዴት ወዴት እንደሚሄዱ የሶሻል ሚዲያ አጠቃቀማችን ከባድ ሆኗል። ኤኒዌይስ ይመቻችሁ። ቪዲዮ ላይክ ሼር አድርጎት ይመቻችሁ። እንግዲህ ቤተሰብ የዛሬ ቪዲዮ ይህን ይመስል ነበረ። በጣም ዘና ፈታ እንዳላችሁበት አልጠራጠርም። እንዲሁም ደግሞ አስተማሪ የሆኑ ቪዲዮዎችም አሉ። በብዛት ግን ዘና ፈታ የምትሉበት ቪዲዮዎች ነበሩ። ሌላ ቀንም በሌላ ቪዲዮዎች እስከምንገናኝ ከእናንተ የምጠብቀው ላይክ ሼር እያደረጋችሁ ቪዲዮዎቹን ደግሞ እስከ መጨረሻ እያያችሁ እንድትቆዩላችኋለሁ። እንዲሁ ደግሞ ኮሜንት ላይ ሀሳባቸውን እንድትጽፉልኝ እፈልጋለሁ። ቴንኪዩ። መልካም ጊዜ